አብዛኛው የሀበሻ ህዝብ ለምን እንደሚያስቀኝ ታውቃላችሁ? የራሱን ህይወት ትቶ የሌላ ሰው ህይወት መቆጣጠር በጣም ይወዳል። የራሱ ህይወት ፍርስርስርስ ብሎበት የሌላ ሰው ህይወት ለማስተካከል በጣም ይወዳል። ለማስተካከል ስላችሁ ደግሞ ከይውህና ተነስቶ አይደለም፣ ለማረም ነው የሚፈልገው። አሁን እናንተ የፈለጋችሁትን ነገር ማድረግ ስትጀምሩ፣ ቢዝነሳችሁ ለማቃናት ስትሞክሩ ምን የሚላችሁ ሰው ነው የሚበዛ መሰላችሁ? ኧረ አንተ ተው፣ እረፍ፣ አንቺ እረፊ፣ እንደዚህ አታርጉ፣ ተጠንቀቅ፣ ተማሩ፣ እንደዚህ አድርጉ፣ እንደዚህ የሚል ሰው በጣም ብዙ አለ። መካሪ ነኝ ባይ ማለት ነው። የራሱ ህይወት ሳያቃና ከታች ሆኖ ለመምከር የሚሞክሩ ገባችሁ? ስለዚህ እናንተ ተጠንቀቁ። እሺ፣ ይሄን የምትሰሙት ሰዎች ማለት ነው። አብዛኛው የሚመክራችሁ ሰው ከፍርሃት ተነስቶ ነው የሚመክራችሁ። እኔ ስመክራችሁ ከኮንፊደንስ፣ የሀብታም አስተሳሰብ፣ ከአንሊሚትድ የሆነ ብሊፍ፣ ኖ ኔጌቲቭ ብሊፍ፣ እነዚህ ነገሮች ተነስቼ ነው የምመክራችሁ። ሞክሩ፣ አትፍሩ የምላችሁ። ብዙ ሰዎች ሲመክሩ ግን ማለት ነው ከቁጭት ተነስተው ነው የሚመክሩት፣ ወይም ደግሞ ከፍርሃት ተነስተው። እነዚህ ሁለት አይነት ሰዎች ደግሞ መስማት የለባቸውም። እድሜያቸው ትልቅ ስለሆኑ ብቻ 50 ምናምን 60 ምናምን ስለሆኑ ብቻ መስማት አለባችሁ ማለት አይደለም። ጋይስ you have to listen to me okay? ምክንያቱም ሁሉም ሰው ከፍርሃትና ከቁጭት ነው ምክር የሚሰጠው፣ አበሻ በተለይ ማለት ነው። አንድ ሰው ሲመክራችሁ እነሱ የት ነው ያሉት? የት ደረጃ ነው ያሉት? አላማቸው ምንድን ነው? አላማቸው አሳክተዋል ወይ? እነዚህ ጥያቄዎች ጠይቁ እንጂ ሁሉም ሰው ደውለው አንቺ ረፊ እንደዚህ አታርጊ፣ አንተ እንደዚህ አታርጊ፣ ገና ልጅ አይደለክ፣ ገና እንደዚህ አይደለክ ስትባሉ ማለት ነው ስቃችሁ ማለፍ አለባችሁ። እንደ ሲሪየስ ቆጥራችሁ እውነታችሁ ይሆናል ከማለት ብሮ ዲሳይድ፣ አዲስ የሆነ ነገር ፍጠሩ። የሌላ ሰው ታሪክ ለመከተል አትሞክሩ።